በአደባባይ የሚያጋልጥ ታሪክ አስጠንተውኝ ነው ኢቢኤስ ላይ የቀረብኩት እንድትል የታቀደ ሲሆን ይህንን ከጠቅላይ ሚኒስትሩ ጽህፈት ቤት በቀጥታ ትዕዛዝ እንዲዘጋጅ የታቀደውን ዶክመንተሪ ፊልም ተከታትሎ ለማስፈጸም የኮሙኒኬሽን ሚኒስትሩ ለገሰ ቱሉ መመደቡንም ለማወቅ ተችሏል። በኢቢኤስ ፕሮግራሙ እንደተላለፈ ለጣቢያው ዳይሬክተር ስልክ የደወለው ለገሰ ቱሉ ሲሆን ለጊዜው ፕሮግራሙን በአስቸኳይ ከስርጭት ላይ እንዲያቋርጡት በቀጣይ ስለሚወሰደው እርምጃ ከጠቅላይ ሚኒስትር ጽህፈት ቤት የሚነገራችሁን ጠብቁ የሚል በቁጣና በኃይለ ቃል የተናገረው ለገሰ ቱሉ ተማሪ ብርቱካን ተመስገንንም ከዚህ በኋላ ለየትኛው ሚዲያ ቃለ መጠይቅ እንዳትሰጥ በማስፈራራት እንዳስጠነቀቃትም በደረሰን መረጃ ላይ ተመልክቷል። ለገሰ ቱሉ ዶክመንተሪው ፊልም በሚቀጥሉት 2 ቀናት ውስጥ ተጠናቆ በአስቸኳይ በሁሉም ቴሌቪዥን ጣቢያዎች እንዲተላለፍ መወሰኑን በመግለጽ ተማሪ ብርቱካን በአማራ ጽንፈኞች ጥቃቱ እንደተፈጸመባትና መንግስት እንደታደጋት የሚገልጽ ታሪክ ተዘጋጅቶ እንድታጠና እየተደረገች ነው። በአሁኑ ሰዓት በመንግስት የጸጥታ ኃይሎች የቅርብ ክትትል እየተደረገባት ያለችውና ከማንም ጋር እንዳትገናኝ ገደብ የተጣለባት ተማሪ ብርቱካን ተመስገን በከፍተኛ ፈና አስገዳጅ በሆነ የዶክመንተሪ ፊልም ውስጥ በመሪ ተዋናይነት እንድትቀርብ መደረጓን የኢትዮጵያ ሕዝብ እንዲያውቀው በሚል ጉዳዩ ያሳሰባቸው ወገኖች ለአንከር ሚዲያ መረጃውን አድርሰዋል። ለዚህ የዶክመንተሪ ፊልም ከወዲሁ ዝግጅቱ በከፍተኛ ፍጥነት እየተደረገ ሲሆን የደምቢዶሎ ዩኒቨርሲቲም የኔ ተማሪ አይደለችም፣ ይህን የሚያሳይ ምንም አይነት መረጃ የለም የሚል መግለጫ እንዲሰጥ ተደርጓል። የተማሪ ብርቱካንን የትምህርት ማስረጃና ሌሎች ዶክመንቶችን ከዩኒቨርሲቲው ማህደር ክፍል ውስጥ እንዲጠፋ የተደረገ ሲሆን የዶክመንተሪ ፊልሙ አካል ሆኖ እንዲቀርብ የሚደረግ መሆኑ ታውቋል። ደምቢዶሎ ዩኒቨርሲቲ የስም ማጥፋት ክስ እንደሚመሰርትና ኢቢኤስ ቴሌቪዥንም ውንጀላውን እንዲቀለብስ ማስጠንቀቁን ለማወቅ ተችሏል። ይህ በእንዲህ እንዳለም የተወሰኑ ባለሀብቶችና ታዋቂ ሰዎች ተማሪ ብርቱካን ተመስገን ወደ ባህር ዳር ሄዳ ድጋፍ እንዲደረግላት ለክልሉ ምክትል ፕሬዝዳንት ይርጋ ሲሳይ ጥያቄ አቅርበው ወደ ባህር ዳር ከመጣች ጽንፈኛው ይጠቀምባታል፣ አመጽም ሊቀጣጠል ይችላል የሚል ስጋት እንዳለው በመግለጽ ሲሳይ ይርጋ የባለሀብቶቹንና የታዋቂ ሰዎቹን ጥያቄ ውድቅ አድርጓል። ባለችበት እርዷት የሚል ምላሽ እንደሰጣቸው ነው ያገኘነው መረጃ የሚያመለክተው። ተማሪ ብርቱካን ከ5 ዓመት በፊት ታፍነው ወዴት እንደተወሰዱ ካልታወቁ 17 የደምቢዶሎ ዩኒቨርሲቲ ተማሪዎች አንዷ ስትሆን የአብይ አህመድ አገዛዝ ከመነሻው አንስቶ ጉዳዩን በማድበስበስና የሐሰት ችሎታ አቋቁሞ ንጹሃን ዜጎች ላይ ፍርድ እየሰጠ ከፍተኛ በደል ሲፈጽም መቆየቱ የሚታወቅ ነው። በመጨረሻም ወደ መድረክ መታም የደረሰባትን በተናገረችው ተማሪ ብርቱካን ላይ ከፍተኛ ወከባ ከመፈጸም ባለፈ ሐሰተኛ ዶክመንተሪ ፊልም እያዘጋጀ መሆኑን በመግለጽ የኢትዮጵያ ሕዝብ ፍርዱን እንዲሰጥ መረጃውን ያደረሱን ወገኖች ጥሪ አድርገዋል። ለትወና ብለው ሲያቀርቡ ትክክለኛ የተናገሩት ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጊያለሁ እንዲተጨጭጊያለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛውት ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። ያ ነገር ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ፣ የልጅ እናት ነኝ። አግብቼ ተደረ ተኩዬ የወለድኩት ልጅ ነው እንጂ በእገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ ያው ታማሚ ነኝ። ሌላ ነገር ግን የለም። እንደዚህ ደም እየፈሰሰ እንደዚህ ምድሩ ሁሉ ጨልሞብኝ ነገ ወደ የተሻለ ህይወት አገኛለሁ ብዬ ነገ ወደ ጥሩ ቦታ ደርሳለሁ ብዬ አሰብኩት ልጅ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ካፋኝ። ነገ ወደ እንዴት ነው የምሆነው? ምንድነው ማድረግስ የምችለው? ምን አይነት መልኩ ነው ህይወቴንስ መጠገን የምችለው? አይዞሽ የምለኝስ ማንኛው ነው? ከአያቴ ጋር እየኖርኩ እያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል።
እባካችሁ ልጅቱን ለሰው ልስጥ ፈልጉልኝ ምናምን ትላቸዋለህ አሉ። በ8 ዓመት ያስወጥተው ወሰዱኝ። ስራዬን ለሊቱ ሙሉ ስሰራ እንትን እላለሁ። አልተኛም ነበር፣ ያረሳት ነበር። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩ። እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገን ሰው ሁላችን ሰዎች አንድ ላይ ወጥተን ገባን። እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። እንሄዳለን መንገዱ ያልቀው 6 ሰዓት ፈጀብን። ምን ጠጣው ውሃ ስናጣ ደግሞ የተገደበ ነገር እናገኛለን። እሱን ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍን ነበር። ልብሳችን እየመጠጥን ምንጠብ ከደፈሩ በኋላ ምንድነው እንትን ራሴን ስስት አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንዲህ ነው ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ስዳስሰው ራሱ ቁስሉ ይታወቀኝ ነበር። በቃ እርቃንሽን ሆነሽ በጣም የሚያሳዝን ቁምጣ ነበረች። ቁምጣዬን ደግሞ ያላስለብሰኝ ያለ ቁስሉ ማለት ነው። ሕክምና ውስጥ እንደገባ ማህፀኔ እንዲታሸግ ከአንገት በላይ ያለው እንዲታሸግ ተደረገልኝ። በቃ ሰለቹኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድነው ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩ። ቃላት የለኝም። በቃ ይድረሱልኝ። በቃ ወደ ፊትስ ምን አይነት ህይወት ነው የሚኖረው? ማደርገው ነገር በጣም ያራበኝ ነው። በቃ ራበኛም ጀምሮ ስሜ ብርቱካን እባላለሁ። ተወልጄ ያደኩት ስናን ወረዳ ነው። ከእናትና ከአባቴ የመጀመሪያ ልጅ እኔ ነኝ። እኔን እንደወለዱ ነው አጋጣሚ አባቴም ወደ መንትን ያለ የተሰደደው። እናቴ በህይወት ያረፈችው በወሊድ ምክንያት ነው። ከዚያ በኋላ ምንድነው የተደረገው? አያቴ ጋር እንዳድግ ቆየው። ከአያቴ ጋር እየኖርኩ ያለ 8 ዓመት ሲሞላኝ ትንሽ እሷንም ይቸግራታል። እባካችሁ ልጅቱን ለሰው ልስጥ እና ፈልጉልኝ ምናምን ትላቸዋለች እሷ ማለት ነው አያቴ አሉ። በ8 ዓመት ያስወጥተው ወሰዱኝ። ከዚያ እሱ የሁለት ልጆች አባት ነው፣ አንድ ሴትና የአንድ ወንድ እና እነሱን እያሳደኩኝ ልብስ የምሳጠብ የልጆችን ማለት ነው ካልሲ ያጥባለሁ፣ ወጥ እንድሰራ ሙያ እንድለማመድ እነሱ እያበረታታችኝ ሴትዮዋ ኢቭን በዓላት ራሱ ሲኖር ማንኛውንም ነገር ሲኖር ለልጆቹ ልብስ ሰርፕራይዝ ይገዛላቸዋል ወደ አመት ምናምን ሲመጣ። እኔ ደግሞ ሴትዮዋ ከምትለብሰው ልብስ ተቀድና ጣጣጣፋ ጥንጥዬ ነበርኩ። እንትን ብላ በመኪና እንኳን አይሰፋም፣ እቤት ነበር በመርፌ ተሰፋው ነበር። እሱን ለብሼ ሄዳለሁ። ጫማም የተወርቁ የወደቀውን ልጆች ተጠቅመው የጨረሱትን እሱን ሰወትት ምንስል የባለም እንደዛው እየተማርኩኝ እያለ የሆነ ደረጃ ተሸላሚ ሆንኩኝ። እስከ 8 ደረስኩ። ከ8ኛ ክፍል በኋላ የሆነ ስራ ቤት ልብስ የሆነ እየጎረመስኩ ስመጣ ስራው እያያዘኝ ትምህርቱም እያያዘኝ እየከበደ ሲመጣ ስራዬን ለሊቱ ሙሉ ስሰራ እንትን እላለሁ። አልተኛም ነበር፣ ያረሳት ነበር። ከዛ ዩኒቨርሲቲ 12ኛ ክፍል ጨረስኩ። 12ም ያው 392 አመጣው። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደብኩኝ። ዲፓርትመንት መረጥ በፋርማሲ ስገባ በቃ እነሱ ራሱን ማበረታታት ጀመሩ። አይዞሽ ኢቭን ደፍተር እስክሪብቶም የሃንዳውትም ሙሉ ነገሩን እየሸፈኑልኝ የነበር እነሱ ነበሩ፣ ቢሮ ላይ ማለት ነው። አሪፍ ውጤት ነበረኝ። ከዛ መጨረሻ ላይ ልክ 1 አመት ተማር፣ 2ኛ አመትም ተማር። 2ኛ አመት ላይ የተወሰነ ረብሻ ይከሰታል በሰዓቱ ማለት ነው። ረብሻ ሲፈጠር ምንድነው 3 ሰዓት ነው ከሌሊቱ 3 ሰዓት ላይ እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብራሪ ነበርኩ። እኔ ወደ ውስጥ ስንመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዛ ኧረ ምንድነው በዚህ ውጡ፣ በዚህ ወረዱ፣ እንዲ ወንበስ በሉ፣ እንትን ተኙ፣ ተንበልበሉ ምናምን ይሉናል። ከዛ ልክ እየተኛን እየተሳብን እንደባብ እየተሳብን እየሄርን እያለ መጨረሻ ላይ እዚህ ጋር ግቡ በቃ እናምልጥ እንደዚህ ያለን ሰዎች ለካ ውስጥም ውጭ የሚተኩሱ የነበሩት እነሱ ናቸው። ውጭ ላይ ስንል ምንም ትጥቅ ልብስ አልለበሱም። ከዛ አንደኛው ትጥቅ የለበሰው እዚህ ጋር ግቡ፣ ምክንያቱም እንደዚህ ድብልቅልቁ እየወጣ ነው
እንዴ ህይወታችሁን ማትረፍ አትፈልጉም ሲለን እሺ ብለን ታርጋብገን ሰው ሁላችን ሰዎች አንድ ላይ ወጥተን ገባን። አንድ ላይ ገባን። በቃ ፍስፍስ አርገው ይዘው ሄዱ። እየከለሉ ሄዱ። ምንድነው ወደ ጫካው ስንዳረስ ሰውነታቸውን መከለል ጀመሩ። ያ ማለት ምንድነው አይናቸው ብቻ እንድትታይ ነገር ግን ሌላ አካላቸው እንትና ሙሉ ብረት ነገር ነው። ስንገባ ምንድነው ኖርማል ወታደር ነበር። ግን እኔ ምን እዛው ላይ እየቀየሩን ምን ሰዓት እንደቀየሩ ማላየናቸው። ከዛ ይሄርን እያለ ጫካ ስንጀምር መኪናውን ከዚህ በኋላ መኪና መግባት አይችልም ወራዱ በግራችን ዱብ እያለ ነው የምንሄዳው። ልክ በግራችን እየሄርን እያለ እንትን አይናቸው ብቻ እንድትታይ ሌላቸውን ሸፈኑና ጸጉራቸውን ገለጡት። ያኔ ኬፕ ነገር ነበር የለበሱ። ጸጉራቸውን ሲሉት እንዴ እንደሹ ቀጥ ያለ ነው። እንሄዳለን መንገዱ ያልቅም።